የሚያስገርም ነገር አይቻለሁ እኔ ኢንጂነር ሳገኝ በሙያው ኢንጂነር የሆነ ሰው ሳገኝ ቁጭ ብዬ ያንን አጋጣሚ ካገኘሁ ስለ ኢንጂነሪንግ ከሱ ለመስማት ፈልጋለሁ ሎየር ሳገኝ ከሱ ጋር ቁጭ ማለት እድል ሳገኝ ስለ ህግ እንዲነግረኝ ይፈልጋለሁ ኮምፒውተር ቴክኖሎጂ ላይ በጣም ጎበዝ የሆነ ሰው ሳገኝ እድሉን ሲያጋጥመኝ ከሱ ለመማር ፈልጋለሁ አጋጣሚውን ተጠቅመበታለሁ ግን ሰዎች አይቻለሁ ምንም ያረጉ ኢንጂነር ጋር ተቀምጠው ስለ ኢንጂነሪንግ ይነግሩታል ኢንጂነሩ እንዴት ነው ይሄ ነው የተሰራው እንደዚህ ነው ሲቪል ኢንጂነሪንግ እንደዚህ ነው አዳምጡን በፍጹም ለማዳመጥ ፈቃደኞች አይደሉም ተራ አይሰጡ ሎየሩን አግኝተው ስለ ህግ ይነግሩታል ቁጭ አለ እኔ ብዙ ጊዜ አጋጥሞኛል ቁጭ አልኩ ስለ ህግ ነው የሚያወሩኝ ይነግሩኛል ዝም ብዬ እሰማለሁ ይላል ምን አማራጭ አለ አይጠይቁም አጋጣሚውን አይጠቀሙበትም የማያዳምጡ ሰዎች አሉ ይገርማቸው የማያዳምጡ ሰዎች አሉ በምድራችን ላይ ተነሱ ከሚባሉ ምሁራን አንዱ ጳውሎስ ነው ምሁር ከሚባል ሰው አንዱ ጳውሎስ ነው ስንተኛ ክፍል እንደነበረ ታውቃላችሁ አራት ነው ታዲያ እንዴት አመጣኸው ተብሎ ተጠየቀ አንደኛ መጽሐፍ አነባለሁ ጋዜጠኛ እንግዲህ ብዙ ጊዜ አንተ ስለሚባል ሁለተኛ ጥያቄ እጠይቃለሁ የሚያውቅ ሰው ሳገኝ ጥያቄ እጠይቀዋለሁ ይሄ እንዴት ነው የሚሰራው ይሄ እንዴት ነው የሚሆነው ብዬ እጠይቀዋለሁ አንድ ጊዜ አንድ ፓይለት አግኝቼ ነኝ ቁጭ ብለን ስናወራ እንደ የኔ ጥያቄ ይመስላል ግን አውሮፕላን እንዴት ነው የሚበረው እንዴት ነው ያ ሄቪ የሆነ ነገር ተነስቶ ብድግ ብሎ የሚሄደው አልኩት ጊዜ ሰጥቻለሁ አላጠናሁም ብጠይቀው ምንም አይደለም ቢነግረኝ ምንም አይደለም በማርቀሱ አይደለም ሐምብል መሆን ዝቅ ማለት ከሌሎች ለመማር ፈቃደኛ መሆን ኢንተሊጀንት ሰዎች እንደዛ ናቸው ዝቅ ይላሉ ለማዳመጥ ፈቃደኞች ናቸው ሌሎች ሲያወሩ ተራ ይሰጣሉ ተራ ሰጥተው ያዳምጣሉ ዝም ብሎ ያዳምጣሉ ከዛ በኋላ እነሱ መስጠት ሲኖርባቸው ደግሞ ይሰጣሉ አሜን እግዚአብሔር ይመስገን ስለዚህ እንደዚህ አይነት ሰዎች ናቸው ዝቅ የሚሉ ሰዎች ናቸው አቢጊያ መጣችና አሜን አይዞህ እኔ ልጆች ያለሽ አቢጊያ መጣችና እንዲያለችው ይሄ ኃጢያት በሌላ ይሆናል ምን ማለት ነው እኔ ልሙት እነሱ ይኖሩ ማለት ነው መሞት ካለብኝ እኔ ልሙት እንጂ እነሱ ልባክተዋቸው ዳይት ባካለች ምን ማለት ነው ስድስተኛው ኢንተሊጀንት ሰዎች ሳክሪፊሻል የሆነ ዋጋ የሚያስከፍል ፍቅር አላቸው አሜን ለሌሎች ፍቅር አላቸው ራሳቸውን አሳልፈው እስኪሰጡ ድረስ ፍቅር የተሞሉ ናቸው እግዚአብሔር ይመስገን የተለያየ ፍቅር አለ ይባላል የፍቅር አይነት አንደኛው ኢሮስ ይባላል ሁለተኛው ፊሊዮስ ይባላል ሶስተኛው አጋፔ ይባላል ኢሮስ ይባላል ሴቶች ወንዶችን የሚወዱበት ወንዶች ሴቶችን የሚወዱበት ዘፋኞች ቢዘፍኑለት አለ አይደል ያቃጠለኝ ልቤ መስዳው ሰፍለብሰው ቀርታ እሷ ጋር ያለው እንዲዚህ ዳድ ነው የሚሉበት ኢሮስ ነው ፊሊዮስ ደግሞ የጓደኝነት ፍቅር ነው ማለት ኢንጆይ የምታደርጓቸው ሰዎች እስኪ ና ቡና እንጠጣ በቃ ወደዋለሁ ባክ እንዴ ምንጭኛል ይሄ ሰው ናስቲ ባክ አብረን ሳንል እስቲ እንደዚህ የጓደኝነት ፍቅር ነው ፊሊዮስ አጋፔ ግን ሳክሪፊሻል ፍቅር ነው ራስን አሳልፎ የመስጠት ፍቅር ልዩነቱ ምንድነው ኢሮስ ምን ይላል የኔ ትሆኛለሽ የኔ ካልሆንሽ ትሞቻለሽ ነው አጋፔ ደግሞ እኔ ልሙት አንቺ ኑሪ ይሳካልሽ ኑሪ አንቺ ይሳካልሽ እኔ ልሙት ስለዚህ ኢንተሊጀንት ሰዎች ሳክሪፊሻል ፍቅር ያላቸው
ለሌሎች ለመኖር ፈቃደኛ የሆኑ ሰዎች ናቸው። አሜን። የሌሎች ነገር ይሰማቸዋል፣ የሌሎች ህመም ይሰማቸዋል፣ የሌሎች ረሃብ ይሰማቸዋል። ስንቶቻችሁ ናችሁ ኢትዮጵያ ያለ ችግር እንቅልፍ የሚነሳችሁ? ስንቶቻችሁ ናችሁ ረሃቡ የሚሰማችሁ? የህፃናቶቹ ችግር የሚሰማችሁ? ሌላውን ተውትና የቤተሰቦቻችሁ ችግር የሚሰማችሁ ስንቶቻችሁ? ኢንተሊጀንት ሰዎች ሳክሪፊሻል የሆነ ፍቅር አላቸው። አሜን። ቀጠለችና አቢጊያ እንደዚህ ያለ ቶሎ ብዬ ጨርስላችኋለሁ። ይሄ አለችው ናባልን ማለት ነው ምናምን ነው አለችው። ይሄ ምናምን ባሏን መናቁ አይደለም ግን ሰውየው ምናምን ነበርና ይሄ ምናምን ነው አለችው። ኢንተሊጀንት ሰዎች እውነትን በፍቅር ይናገራሉ። አሜን። እውነትን በፍቅር ይናገራሉ። ዝም ብለው አይሸነግሉም። ቆም ይሉና እውነትን በፍቅር ይናገራሉ። ሃሌሉያ ኢየሱስ ጌታ ነው። ይሄንን ስናገር ለምን ደስ እንደሚለኝ ታውቃላችሁ? አሁን አገልግሎት ላይ ያለኝ አመለካከት እየተቀየረ ነው። አገልግሎት ላይ ያለኝ አመለካከት እየተቀየረ ያለው አገልግሎታችን አልኩት ጌታ ሰብስታንስ ኖሮት ውስጡ የሚያዝ የሚጨበጥ ነገር ኖሮት ሰዎች ሄደው በህይወታቸው አፕላይ ሊያደርጉት የሚችሉት ይሁንልን ያልኩኝ አሁን አንጫይተን ሃሌሉያ ያስብለን ከዛ በኋላ ፕሮግራም መጨረስ ይቻላል። ግን ሰብስታንስ ያለው ሆኖ ሄጄ ላረገው የምችለው ነገር ስጠኝ፣ ሄጄ ልኖረው የምችለው ነገር ስጠኝ። አሜን። እግዚአብሔር ይመስገን። ከዛ በጣም የሚያስደስተኝ ነገር ተናገረች። ወደ ደም እንዳትገባ የከለከለህ እግዚአብሔር ነው፣ አንተ የእግዚአብሔርን ጦርነት ትዋጋለህ አለች። ስንተኛ ላይ ደርሰናል? ሰባተኛ። ኢንተሊጀንት ሰዎች የእግዚአብሔርን ጦርነት ይዋጋሉ። ይሄ ስምንተኛ ነው የሚሆነው። እሺ፣ የእግዚአብሔርን ጦርነት ይዋጋሉ። በደንብ ስሙኝ እስቲ። ኢንተሊጀንት ሰዎች የእግዚአብሔርን ጦርነት ይዋጋሉ። ኢንተሊጀንት ሰዎች ባልና ሚስት ሆነው ባል ከሚስቱ ጋር አይዋጋም። ሚስት ከባሏ ጋር አትዋጋም። ብዙዎች የሚዋጉት ምን አይነት ጦርነት ነው? የባልና ሚስት ጦርነት ነው። ቤት ውስጥ ጦርነት ነው። እንዲያርጎኝ ጠዋት አብግኖኝ ነው የወጣው፣ ተኩሶ ነው የወጣው፣ ማታ ሲመለስ ያገኛል። እኔ ኩክላለ እንደኛ ኩካር ተጠብቀው እሱ ደግሞ ለሱ ኩክ ማለት ለምን አብግኖኝ ነው የወጣው ሲመጣ በለው ነው እንደሱ አረክሻ። እሱ ደግሞ የሆነ ነገር ተንኮስ አድርጎ ተኩሶ ደግሞ ይሄ እሷ ደግሞ ተኩሳለች፣ እሱ ደግሞ ይተኩሳል፣ እሷ ደግሞ ተኩሳለች። ምንድነው ይሄ ጦርነት? የማንና የማ ጦርነት? የባልና የሚስት ጦርነት። እንዴት ከሚስት ጋር ትዋጋለህ? እንዴት ከባልሽ ጋር ትዋጋለህ? ምን አይነት ጦርነት ነው ይሄ? ማን ይከብርበት ጦርነት ነው? አንዳንድ ጊዜ እኮ በጣም አታሉን ሰይጣን ጦርነታችን ሌላ አይደለም። በሐሳባችን ሁሉ ስንዋጋ የምንውለው ከሚስታችን ጋር፣ ሴቷ ከባሏ ጋር፣ እሱ ከሷ ጋር ጦርነት፣ አገልጋዩ ከአገልጋዩ ጋር ጦርነት፣ አንዱ ከሌላው ጋር ጦርነት፣ በሰላምታም በምንም ጦርነት፣ ከሰው ጋር ጦርነት፣ ከሚስት ጋር ጦርነት፣ ከባል ጋር ጦርነት። ኧረ ተውት። የኢንተሊጀንት ሰዎች ምልክት አይደለም። ኢንተሊጀንት ሰዎች የእግዚአብሔርን ጦርነት ይዋጋሉ። ኢየሱስ ጌታ ነው። ሌላ ነገር ውስጥ አታገኙቸው። የትዳር ጓደኛ ችግር ካለበት በፍቅር ማኔጅ አድርገው ታግሰው ይለውጣሉ እንጂ አይዋጉም። እንደዚህ አይነት ውጊያ ውስጥ አይገቡም። ኢንተሊጀንት ወገኖች የእግዚአብሔርን ጦርነት ተዋጉ። ሰይጣንን ተዋጉ። የሥጋ ለባሽን ክፉ ሐሳብ ተዋጉ። ድህነትን ተዋጉ። ጉስቁልናን ተዋጉ። ክፉ ነገሮችን ተዋጉ። ከሰው ጋር አትዋጉ። በፍጹም ትንሽነት ከሰው ጋር የምትዋጉ ከሆነ ትንሽ ታይላት ትደለሽ ታይላት እሷ እንደፈለገች
እሷ የምትዋጋሽ ከሆነ አንቺ ዩኒላተራል ሲስፋየር አድርጊ። በአንቺ በኩል አትተኩሽ፣ ትተኩስ እሷ ገላመጠችሽ፣ ትገላምጥሽ፣ ሰደበች፣ ትሰሰብሽ እና ምናጨቅሽ ታመላጭሽ። አንቺ ግን አታጭሽ። እሷ የራሷ ጉዳይ እግዚአብሔር ይርዳት። አንቺ ግን አታጭሽ። ከአንቺ አይጠበቅም፣ ከአንተ አይጠበቅም። አትጓብ፣ ከሰው ጋር አትጓብ። ተይና እንደበለገ የሚዋጉት እግዚአብሔርን ጦርነት ብቻ። አሜን አሜን። ብቻስ ማአሁን አቢግያል ሁሉ ነገር አለችውና እንደዚህ አለችው ዳዊትን እግዚአብሔር ቸርነትን ባደረገልህ ጊዜ ባሪያህን ይስብልኝ። ጌታ ቸርነትን ባደረገልህ ጊዜ ባሪያህን ይስብልኝ። አይታ ነበር ያ ጊዜ እንደሚያልፍ ታውቅ ነበር፣ እርግጠኛ ነበረች፣ ታምን ነበረ፣ አሻግራ ማየት ይችላ ነበር። ኢንተሊጀንስ ሰዎች ዛሬ ያሉበት ጉድጓድ ሊኖር ይችላል ወገኖች፣ ነገር ግን አሻግረው እግዚአብሔር ያደርሳቸው ያለውን ቦታ ያውቁታል። አሻግረው ነገ የሚጠብቃቸውን ነገር ያውቁታል። አሻግረው ነገ የት እንደሚገቡ ያውቁታል። አሻግራ አይታለች እሷ። እግዚአብሔር ቸርነትን ባደረገልህ ጊዜ ባሪያህን አስባለች። ያምናሉ ማለት ነው። ኢንተሊጀንስ ሰዎች የእምነት ሰዎች ናቸው። የአንበሶችን አፍ የሚዘጉ ሰዎች ናቸው። የእሳትን ኃይል የሚያጠፉ ሰዎች ናቸው። ከሰይፍ ስለት በእምነት የሚወጡ ሰዎች ናቸው። የባዕድ ጭፍሮችን በእምነት የሚያባሩ ናቸው ኢንተሊጀንስ ሰዎች። እሺ ልጨርሰው። እሷ ልውጣ። በጣም የሚገርማችሁ ነገር ሄዳ አልነገረችውም ለናባል ምን እንደተፈጠረ ሰክሮ ስለነበር አልተናገረችውም። ይሄን ነጥብ ጨምሩት። ኢንተሊጀንት ሰዎች መቼ ለማ እንዴት እንደሚነገር ያውቃሉ። ዝም ብሎ አይዘባሉ። የጸሎት ርዕስ ብለው አውጥተው አይናገሩ እንዴ። እኔ ከማግባቴ በፊት ለባለቤቴ በጣም አደራ ያልኩት ነገር ይሄን ነው። እባክሽ ነው። እኔ ብዙ ጊዜ የተቸገርኩት ነገር ሚስቲቷ ጸሎት ቦታ ሄዳ የጸሎት ርዕስ አለኝ ብላ የባሏን ጉድ ዘክዝካ አገር ሁሉ ያውቃል ስለሱ። እሱ አይፈልግም እንዴ ፕራይቬሲውን ጠብቆ የራሱን ኑሮ ከእግዚአብሔር ጋር ኑሮ ድካምም ቢኖረው ቢቸገርም ከስራም ቢባረር ምንም ቢባል የራሱ ፕራይቬሲ ጠብቆ ከእግዚአብሔር ጋር ሳልፎ መውጣት ይፈልጋል። እትዬ ተወስድና ወስዳ የጸሎት ርዕስ ከስራ ተባሮ አሁን ትንሽ ዲፕሬሽን አይበታለሁ፣ እንደው ጥሩ አይናገርም፣ የሚነሳው ሁሉ ከእንቅልፍ 9 o'clock ነው፣ ሲኤንኤን በጣም ያያል። ሁሉም ሄደት ነገሮች ይህ እሱ ከጎዳው እንዲያሰው እኮ የራሱ የሆነ ስብዕና አለው። በቤቱ በራሱ በተለያየ አይነት መንገድ ያልፍ ይችላል። በመውደቅ በመነሳት ሊያልፍ ይችላል። ግን የጸሎት ርዕስ ተደርጎ ወጥቶ የእሱ ጉድ እዛ ቦታ ላይ መነገር የለበትም። የእሷንም ደግሞ የጸሎት ርዕስ አድርጎ እንዲነች እንዲታረጋለች ቤቱን አታጸዳ ምናምን ትንሽ ይጸልዩላት። ቤቱን አታጸዳ አታስተካክል እንደው እስቲ ጸልዩላት ትንሽ እንደው ነቃነቃነት በቃ እንደው ዲፕሬሽኑን ለቀቅ ያደርጋት ጸልዩ ኖ ለማን እንደምትናገር ታውቃለች። ብትጠይቋት ደህና ነው የምትሏቸው። ለማን መቼ እንዴት መናገር እንዳለባት ታውቃለች። ወገኖቼ አንድ ነገርን ከመናገራችሁ በፊት 2 ጊዜ 3 ጊዜ ሳታስቡት አትናገሩት። እኔ አንድ ጊዜ የተናገርኩት ነገር 3 ዓመት ዋጋ አስከፍሎኛል። አንድ ጊዜ ነው ከተናገርኩት። አንድ ጊዜ ለዛው አንድ አረፍተ ነገር አቤት ሲብስኛ ላይ ደግሞ ስለዚህ አሁን ቆም ብያል ወጥ አድርጌ እያሰብኩ ነው። ይሄ መልእክትና ነው ስሙ። ይሄኛው ትምህርት አይደለም፣ ይሄኛው መልእክት ነው ስሙ። አቢግያ ዳዊትን ምን አለችው?
እግዚአብሔር ቸርነትን ባደረገልህ ጊዜ አስበኝ አለችው። ምን ማለቷ እንደሆነ ልንገራችሁ። አንተ ከሳኦል ጋር ያለብህን ጦርነት ተዋግተህ አሸንፈህ ሳኦል ሞቶ ዓመታት ተቆጥረው ከብዙ ዓመት በኋላ ንጉሥ ስትሆን አስጠራኝና አንድ ስራ ስተኝ ማለት ነው። ይሄ ነው እሱ የተናገረችው። ነገር ግን ባሏ ሰማ። በ10 ቀን ውስጥ እግዚአብሔር ቀሰፈው ይላል። ወገኖች የሚያስቸግራችሁን ነገር ሰው ማለት አይደለም የሚቀሰፈው፣ ግን አላስኬድ ያላችሁን ነገር ቀንድ እግዚአብሔር ይቆርጠዋል በ10 ቀን ውስጥ። አሜን። አላንቀሳቀስ ያላችሁን ነገር ቆርጦ ይጥላል። እግዚአብሔር ይመስገን። እዛ ዘካርያስ መጽሐፍ ላይ ምን ይላል? ቀንዶች 4 ቀንዶች አሳየኝ። እነዚህ ቀንዶች ምንድናቸው? ስለ አንድ ሰው አንገቱን ማንሳት እስከማይችል ድረስ ይሁዳና ኢየሩሳሌምን አንገት ያስደፉ ናቸው። እነዚህስ ምንድናቸው? ጠራቢዎች ናቸው። ለምን መጡ? እነዚህ አንገት ያስደፉትን ቀንዶች ሊቆርጧቸው መጥተዋል። ኢየሱስ ጌታ ነው። እግዚአብሔር በ10 ቀን ውስጥ ቀንዶችን ይቆርጣል። እሷ የጠበቀችው እሱ ከዓመታት በኋላ ንጉሥ ሆኖ አስተርቶ ሰራተኛ እንዲያረጋት ነው። በ10ኛው ቀን ዳዊት አስላከና ለሚስት መጡ። 10 ቀን ውስጥ እንዲህ ነው የሚሆነው። ዓመታት ይፈጃል ብላችሁ የምትሉትን ነገር እግዚአብሔር በ10 ቀን ውስጥ ያደርጋል። እጅን ይስጠኝ የምትሉትን ነገር እግዚአብሔር ካሰባችሁት በላይ አድርጎ ይሰራል። እስቲ እንዲህ በሉ፣ እግዚአብሔር ከገመትኩት በላይ የሆነ ነገር ከገመትኩት ባጠረ ጊዜ ያደርጋል። እግዚአብሔር ከገመትኩት የበለጠ ነገር ከገመትኩት ባጠረ ጊዜ ያደርጋል። ኢየሱስ ጌታ ነው። እስቲ ጌታ ነው። ሃሌሉያ ሃሌሉያ። ለራሴ ለቤትማ መንፈስ ቅዱስ ነው የሚናገረው። እኔ የምጠብቀው ነገር አለ። እንዲያርጌ ከዛ በኋላ እንዲያርግና ከዛ በዛኛው ዓመት እንደዚህ ሆኖ ከዛ በኋላ በዛኛው ዓመት እንደዚህ ሆኖ በ10 ቀን ያደርጋል። በ10 ቀን ያደርጋል። ኢየሱስ ጌታ ነው። ማስጠበቅን እንደሚያውቅ እግዚአብሔር ማስቸኮልን የሚያውቅ በጣም ረጅም ዘመን ያስጠበቃቸውን ህዝቡን ድንገት መጣና የተቦካ ሊጥ እያለ ለመጋገር ጊዜ አልሰጣቸውም። ሲያስቸኩላቸው ሊጡን ይዘው ተሸክመው ሊጡን እግዚአብሔር ሆይ ሊጡን የምንጋግርበት ጊዜ ስጠን አይቻልም። ሊጡን ይዘሽ ውጪ በቃ ውጪ አለ። ሊጡን እንደተቦካ ለምን አትበቃ? አሁን ጊዜው ሲሆን ዮሴፍን አስቸኮሉት ይላል። እዚህ ናቸዋል። አንዱ ይሄን ያለብሷል። አንዱ ይሄን ቀስ በሉ እናንተ ሰዎች፣ ቀስ ማለት አንችልም። ምንድነው እግዚአብሔር በ10 ቀን ውስጥ ይሁን ብሏል። አሜን። በ10 ቀን ውስጥ ያንዳንዶቻችሁ 10 ቀን ነገም ሊሆን ይችላል። በጣም የሚገርመው ነገር አንድ ኮንፈረንስ ላይ ባለፈው ሚኒሶታ ነው እግዚአብሔር መንፈስ ተመሳሳይ ነገር ያመጣ ነበርና ልክ መልእክቱ እየተነገረ አሁን ስለመጣና አንዳንዶቻችሁ ነገር ነገ ይሆናል፣ አንዳንዶቻችሁ ነገር በሳምንት ይሆናል፣ አንዳንዶቻችሁ ነገር በ15 ቀን ውስጥ ይሆናል እና ተመሳሳይ ነገር መንፈስ ቅዱስ እዛ ጋር አምጥቶ ልክ መልእክቱ እየተነገረ ሴልፎኑን አላጠፋም ነበርና ሴልፎኑ ጮኸ እና ሰውየው ተነስቶ ሲወጣ ይቻላል። ለምን እንደወጣ አላውቅም። ያው ሰው በተለያየ ምክንያት ይገባል ይወጣል። ከዛ ተነስቶ ወጥቶ ለካ ብዙ ዓመት የጠበቀበት የጸሎት ርዕስ ነው ተደውሎ የተነገረው እዛው ጋር ውስጥ ቆሞ። ስለዚህ አንዳንዶቻችሁ ነገር ዛሬ ነው። አሜን። ኢየሱስ ጌታ ነው። አሜን። ሃሌሉያ። ከገመትነው በላይ የሆነ ነገር ከገመትነው ባጠረ ጊዜ እግዚአብሔር ያደርጋል። ሃሌሉያ። ኢየሱስ ጌታ ነው። ጨረስኩኝ እኮ አሁን ይሄኛውን ብቻ ልንገራችሁና ልጨርስ እንጂ መልእክቱ ምን ማለት እንደሆነ ልንገራችሁና ልጨርስ። የታመነ ቤት እሰራልሃለሁ
የታመነ ቤት እሰራልሻለሁ ማለት ቤት የሚለው ላስቲንግ ዳይናስቲ ነው የሚለው የጸና መንግስት ስርወ መንግስት ነው የሚለው የጸና ስርወ መንግስት ማለት ነው። ትዳር ማለት ነው ወይ? አዎ ትዳር ማለት ነው። ግን ከዛ በላይ ትዳር የሌላችሁ የታመነ ቤት እግዚአብሔር ይሰራላችሁ፣ ትዳር ይሰጣችኋል። አሜን። ዛሬ ጸልያለሁኝ እግዚአብሔር ትዳር ይሰጣችሁ፣ ለዛው የማትበሳጩበትን ትዳር ይሰጣችሁ። ግን የታመነ ቤት ማለት እንደሆነ ታውቃላችሁ? ጌታ ብቻ አለቃ የሚሆንበት፣ ጌታ ብቻ አለቃ የሚሆንበት የምትሰለጥንበት የራስ የሆነ ነገር ማለት ነው። ኢየሱስ ጌታ። ጌታ ከላይ ሆኖ አንተ የምታስተዳድረው የራስ የሆነ ፋውንዴሽን፣ የራስ የሆነ መንግስት፣ የራስ የሆነ ቢዝነስ። ቸርች አላልኩኝም። ቸርች ተንዳትክፍትና በመጣው መልእክት መሰረት ነው እንዳት ይበቃል ነው አሁን ያሉት ለጊዜው። እግዚአብሔር ይመስገን መቀባበላቸው ቸርቾች በጣም ደስ ብሎኛል እዚህ ከተማ ውስጥ። ግን የራስ የሆነ እኔ ታውቃላችሁ ስራ ነበር ስራ ገባሁ። ምንም ማያስገባኝ ነገር የለም። ጌታ ያዘዘኝ ነው የምገባውና ስራ ገባሁ። ጆን ሆፕኪንስ ዩኒቨርሲቲ ለሚባል ስራ ነበር እና ኤችአይቪ ላይ የሚሰሩት አብሬያቸው ሰራው። በጣም ሃይ ቴክ የሆነ የሕክምና ነገር ኤችአይቪ ትሪትመንት ላይ ኮንሰልት የሚያደርግ ነገር ነበር እዛ አዲስ አበባ ውስጥ እየተሰራ ያለውና እስቲ እውነት ቲሙን መራ ነበር እኔ እስቲ እውነት ምን ያህል ዲማንድ አለው ይሄ ነገር ምን ያህል ተፈላጊነት አለው ብለን ወጣን። ጎንደር ጎጃም የተወሳሰበ የሕክምና የኤችአይቪ ትሪትመንት ሕክምና እውቀት ልንሰጣቸው የፈለግነው። ከዛ ገጠር ሄድን ወደ ጎንደር አካባቢ ጎጃም አካባቢ ሄልት ሴንተሮች ሄድንና ነርሶቹን እንዲሁ ኢንፎርማልን ምንድነው ችግራቸው ከኤችአይቪ ትሪትመንት ጋር በተያያዘ ናቸው። እኛ ችግራችን ሳይንስ አይደለም። መድኃኒቶቹ የአምስት አመሉ መድኃኒቶቹ እናውቃቸዋለን። ግን መድኃኒቱን የሚወስዱ ሰዎች ሊበሉት የላቸው ሊበሉት ይስጣቸው። አፍሪካ ውስጥ ኤችአይቪ ያላቸው እናቶች ማጥባት አለባቸው። ኤክስክሉሲቭ ብሬስትፊዲንግ ይባላል። ይወጡ ታንዲላ ካለ ጡቷ ደርቋል፣ የምትበላው የላትም። ከረዳችሁ ለምን በዚህ አትረዱም ማለት ነው። ከዛ የተመለሸ በቃ ቢሮ ገንዘቡ የታዘዘው ለምንድን ነው? በፕሬዝዳንት ጆርጅ ቡሽ የተመደበ ገንዘብ ነው። 15 ቢሊዮን ዶላር ነው ገንዘቡ የተመደበው ለመድኃኒትና ለመድኃኒቱ ሳይንስ እንጂ ለዳቦ አይደለም። ስለዚህ አሁን የምናደርግ ነው ማለት ነው ጥሩ ደሞዝ ስለሚከፍሉ የማይጠቅም ነገር ከህዝቡ ጋር የማይገናኝ ግን እኔ ጥሩ ደሞዝ የማገኝበትን ስራ ልሰራ ነው ማለት ነው። ከላይ ካለው የተነሳ ከላይ ያለው ግን ጌታ ብቻ ቢሆን ስለሆነ ይህች ዳቦ ገዛላቸው እንዴት ሳይንስ ነው ዳቦ የሚፈልጉት እነሱ እዛ ጡቷ ደርቆ ቤቱ የሚሰራው እንደዚህ ነው፣ መድኃኒቱ የሚሰራው እንዲህ ነው፣ ሳይድ ኢፌክቱ እንደዚህ አድርጎ ከዛ ድራግ ኢንተራክሽን እንደዚህ አድርጎ ዲስፋይን የምትበላ የለም። ስለዚህ እዛ ቦታ ላይ ቆምኩኝና ምን ተለየው? እኔ ድሮ መኪናዬ ላይ የለጠፍኩት ምን እንደሆነ ታውቃላችሁ? የሚለው ጽሑፉ ማይ ቦስ ኢዝ ጂሰስ ነው። ማይ ቦስ ኢዝ ጂዊሽ ካርፔንተር የሚል ትናገኝ ነው። ከሱ ላይ ማይ ቦስ ኢዝ የሚለውን ቆረጥኩና ወጣው። ከዛ ጂሰስ የሚል ሌላ አገኘሁና ሁለቱን አገናኘሁና ለጠፍኩና አለቃዬ ኢየሱስ ነው። በሌላ አንድ ሰው አለቃ ልትሆን ታውቃለህ። ኢየሱስ ጌታ ነው። ስለዚህ እንደዚህ አንጀት የሚያርስ ነገር አንተ የምትሰለጥንበት እግዚአብሔር ብቻ አለቃ የሚሆንበት እግዚአብሔር የሚጠይቁት የራሴ የሆነ ነገር ሲል እግዚአብሔር እንግዲህ ለዚህ ሴትዮ ተከታታይ መስራቴ ጥሩ ነው ለጊዜው። ግን እስከ መቼ ድረስ ነው እዛ ጋር እንደዚህ ለቢል ብዬ ያንን ማለት ነው የራሴ የሆነ ነገር ሲል ትልቅ አይደለም እግዚአብሔር እንደዚህ ነው ያለው። የታመነ ቤት እሰራልሃለሁ አንተ የምትሰለጥንበት አንተ የምትገዛው
እግዚአብሔርን ብቻ የምትሰማበት የራስህ የሆነ አለቃ የሌለበትን ነገር እሰጥሃለሁ ነው ማለት ነው። አሜን። ታመነ ቤት ትሰራለህ። በዛ በነገራችን ላይ ያንን ስራት እየወጣሁ ማለት ጥራቱን ጧላልኩ አልወጣኝም ስራት ወራልኩ ነገር ግን ነገሮች መቆየት እንደማልችል ገባኝ። እኔ እውቀቱን ምን አፕላይ የማደርግበት ከእግዚአብሔር የሆነ ነገር ፈልጋለሁ ብዬ ከእግዚአብሔር የሆነ ነገር መፈለግ ጀመርኩ። እግዚአብሔር እየሰማው መንፈስ ቅዱስ የሚለኝ ለማድረግበት የታመነ ቤት እሱ። አሜን። እግዚአብሔር ይመስገን። ስለዚህ ትዳር የሌላችሁ ስለ ትዳር እንጸልያለን ዛሬ። ትዳር ደግሞ ያላችሁ ከዛ ያለፈ ነገር እግዚአብሔር ያድርግ። የታመነ ቤት ይስራላችሁ። የራሳችሁ የሆነ ነገር እግዚአብሔር ይስጣችሁ። አሜን። እስቲ እንነሳ ሁላችን። እግዚአብሔር ይባርካችሁ። ሃሌሉያ። መንፈስ ቅዱስ መስጠት እግዚአብሔር